እንዴት ናችሁ? በዛሬ ቪዲዮ ደግሞ እንዴት አድርገን እንደዚህ አይነት ሄደሮችን እዚህ ጋር የምትመለከቱትን አይነት ሄደር በዚህ መልኩ ወይ ደግሞ በዚህ መልኩ እንዴት አድርገን እናስቀምጣለን የሚለውን አብረን የምናይ ይሆናል። ስለዚህ ይህን ለማድረግ ምንድነው የምናደርገው? እዚህ ጋር እንመጣና በዚህ መልኩ ሮቴት እንዲሆንልን የምንፈልጋቸውን ዳታዎች ሰለክት እናደርጋለን። ሰለክት ካደረግን በኋላ ምንድነው የምናደርገው? እዛው ላይ ራይት ክሊክ እናደርጋለን ወይ ደግሞ በቀኝ በኩል የቀኙን በተን እናካለን። ከዛ ፎርማት ሴል የሚል ኦፕሽን አለ እዚህ ጋር ፎርማት ሴል የሚለው ላይ እንገባለን ማለት ነው። ስለዚህ የነበረው ከዛ አጋጣሚ ስትገቡ ነምበር የሚለው ላይ ከሆነ የሚኖረው የእናንተ አላይመንት ወደሚለው እንመጣለን። አላይመንት የሚለው ላይ ከመጣን በኋላ ኦሪንቴሽኑን እዚህ ጋር ኦሪንቴሽን የሚለው አሁን ሆሪዞንታል ነው የነበረው ወይም ደግሞ 0 ዲግሪ ነው የነበረው። በ45 ዲግሪ እንዲሆንልን ከፈለግን እቺን ወደዚች ሮቴት እናደርጋለን ወይ ደግሞ እዚች ጋር ክሊክ እናደርጋለን። ወይ ካልሆነ ደግሞ እዚህ ጋር ዲግሪውን መጨመር እንችላለን። 45 ዲግሪ በምትፈልጉት ዲግሪ ሮቴት አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ከዛ በኋላ ኦኬ ስንል ልክ በዚህ መልኩ ሮቴት ይሆንልናል ወይ ደግሞ ይዞርልናል። በዚህ መልኩ ዳታችንን ኦርጋናይዝ ማድረግ እንችላለን ማለት ነው። አመሰግናለሁ።